የቴሌግራም አፕሊኬሽናችሁን ብቻ ተጠቅማችሁ ብዙ ገንዘቦችን መስራት እንደምትችሉ ከተለያዩ ሳይቶች ላይ ሰምታችኋል። ነገር ግን ግልጽ የሆነ ነገር ስለሌለ በደንብ በዛሬው ቪዲዮ ማብራራላችሁ ይሆናል። አብዛኞቻችሁ በሚባል ደረጃ እንግዲህ ቴሌግራምን የምትጠቀሙት ቻት ለማድረግና የተለያዩ ግሩፖችን ለመጠቀም ነው። ይህም እንግዲህ 99% የሚሆነው ማህበረሰብ የሚያደርገው ነገር ነው። ነገር ግን ከዛ ውስጥ 1% የሚሆነው ህብረተሰብ ደግሞ ወይም ደግሞ ኮንተንት ክሬተር ከቴሌግራም በተለያየ መንገድ ገንዘብ ያገኛሉ። ከዛ ውስጥም እንግዲህ አንዱ እኔ ነኝ። ይህንን እንግዲህ እንዴት ላደርግ እንደቻልኩ በዛሬው ቪዲዮ በደንብ አብራርቼ ነግራችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው መመልከት ብቻ ነው። ይህን ቪዲዮ እንግዲህ እስከ መጨረሻው ከተመለከታችሁ የቴሌግራም አፕሊኬሽናችሁን ተጠቅማችሁ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ፣ ሲቀጥል ደግሞ ምን አይነት ኮንተንት ብትሰሩ ደህና ገንዘብ ልታገኙ እንደምትችሉ፣ እናም ደግሞ ሌሎች ጠቃሚ የምላቸውን ሀሳቦችን ማነሳላችሁ ይሆናል። ከዚህ በኋላ እንግዲህ በዚህ ቻናል ላይ በጣም ጠቃሚ ሆኑ በኦንላይን ብቻ እንዴት አድርጋችሁ ገንዘብ ሜክ ማድረግ እንደምትችሉ የሚያሳዩ የተለያዩ ቪዲዮዎችን ፖስት ማድረግላችሁ ስለሆነ ቀጥታ ወደ ዛሬው ሀሳባችን እንሄዳለን። ቴሌግራም እንግዲህ እንደምታውቁት አሁን ላይ በጣም ራሱን እያሻሻለ እና እያዘመነ መጥቷል። ከዚህ በፊት እንግዲህ ሁላችን የምንጠቀምበት ቻት ለማድረግ እና የተለያዩ ትምህርት ቤትም ሊሆን ይችላል በተለያዩ መስሪያ ቤቶች ግሩፕ ፈጥረን እንድናወራበት ከዋትስአፕ ከኢሞ ምናምን በተጨማሪ ማለት ነው። ነገር ግን ቴሌግራም ከዚህም አለፍ ሲል አሁን ላይ እንግዲህ እየተመለከታችሁ ነው። ይህ ከሆነ ትንሽ ቆየት ብሏል። ምንድነው ዋሌት ኦፕሽን ሁላ ጨምሯል። ከዚህም በተጨማሪ እንግዲህ ቴሌግራም የራሱን የሆነ ቶን ኢኮሲስተም ቢውልድ አድርጓል። ይህም እንግዲህ አንድ ዓመት ምናምን አልፎታል። በዚህ ምክንያት እንግዲህ የተለያዩ ኤርድሮፖችን እየሰራን ቴሌግራም ላይ ማለት ነው ብዙ ገንዘቦችን ልናገኝ ችለናል። እስከ 2 ሚሊዮን በቴሌግራም ቶን ብሎክቼን ላይ እንግዲህ መሰረት አድርገው የወጡ የተለያዩ ኤርድሮፖችን በመስራት ብቻ የሰሩ አሉ። ዝቅተኛ የሚባልም ገንዘብም የሰሩ አሉ። ነገር ግን ይሄ አይደለም ዋናው ፖይንት። ቴሌግራም ላይ ገንዘብ የምንሰራበት መንገድ ኤርድሮፕ ምናምን ብቻ አይደለም። የቴሌግራም ቻናል ካላችሁ ላይክ ዩቲዩብ፣ ቲክቶክ እና ደግሞ የመሳሰሉ የተለያዩ ሶሻል ሚዲያዎች እንዳሉ ሁሉ ቴሌግራምን በራሱ ቻናላችሁን ሞኔታይዝ አድርጋችሁ ገንዘብ የምትሰሩበት መንገድ አለ። የቴሌግራም ቻናል ከፍታችሁ ምንም አፕላይ የምታደርጉት ነገር የለም። ራሱ ቴሌግራም ቻናላችሁን ሪቪው አድርጎ ሞኔታይዜሽን ይጀምርላችኋል ማለት ነው። ይህም እንግዲህ የሚሆነው የምትሰሩት ኮንተንት ላይ ዲፔንድ የሚሆን ነገር ነው። ሁሉም ቻናሎች ኮፒራይት ከሌለባችሁ እና ህጉን ተከትላችሁ ኦሪጂናል የሆነ ፖስት የምታደርጉ ከሆነ ቻናላችሁ ላይ ሞኔታይዝ ትሆናላችሁ። ሞኔታይዝ ስለሆናችሁ ብቻ እንግዲህ ገንዘብ ትሰራላችሁ ማለት አይደለም። የምትሰሩት ኮንተንት ማስታወቂያ የሚተላለፍበት መሆን አለበት። ያም እንግዲህ ቴክ ኮንተንት ወይም ደግሞ ክሪፕቶ፣ ሜክ መኒ ኦንላይን እንደዚህ አይነት ኒሾችን ብሰሩ አሪፍ ገንዘብ ትሰራላችሁ። የኔን እንግዲህ እንደምትመለከቱት ነው አሪፍ የሚባል ሰርቻለሁ። ነገር ግን ይሄ ትልቅ የሚባለው አይደለም። ከዚህ በላይም በጣም የሚሰሩ አሉ። አካውንታችሁ በጣም ባደገ ቁጥር፣ ሲቀጥል ደግሞ አካውንታችሁ አክቲቭ በሆነ ቁጥር የምሰሩትም ገንዘብ በዛ መጠን ከፍ ይልላችኋል። ይህ እንግዲህ አንደኛው ቴሌግራም ላይ ገንዘብ የምሰሩበት መንገድ ነው። ሁለተኛውና ዋነኛው አብዛኞቻችን ብዙ ገንዘብ የምንሰራበት እንግዲህ ቴሌግራም በራሱ ሞኔታይዝ ከሚያደርገው በተጨማሪ ኤክስተርናል በሆኑ ሳይቶች ወይም ደግሞ በቴሌግራም ቦቶች የምንሰራው የአድ አይነት ነው። ይህ አድ እንግዲህ የተለያዩ ቻናሎች ሊሆኑ ይችላሉ። የተለያዩ ድርጅቶች ቴሌግራም ቻናል ላይ ፖስት እንዲደረግላቸው ሲፈልጉ አድቨርታይዘር ሆነው ሬጂስተር ያደርጋሉ። ከዛ እንግዲህ ቻናሎችን የተለያዩ እየመረጡ ሰሌክት አድርገው አድ ይልካሉ። እናንተም አክሰፕት አድርጋችሁ ፖስት በምታደርጉበት ሰዓት ላይ እናንተ ባወጣችሁት የክፍያ መጠን ልክ እንግዲህ የአንድ ቀን ፖስት ሊሆን ይችላል፣ 2 ቀን፣ 3 ቀን፣ የሳምንትና ፎርዋርድ ሊሆን ይችላል። በሰጣችሁት የዋጋ ተመንና ፖስት በሚደረግበት የጊዜ ገደብ የምታገኙትም ገቢ ይለያያል። ከዛ በኋላ እንግዲህ ፖስት ታደርጋላችሁ። ገንዘባችሁን እንግዲህ እዛው ቴሌጋ ላይ ይቀመጥላችኋል ማለት ነው። ቴሌጋ ላይ ብቻ ሳይሆን አርሲኤል የሚባል አለ። አካውንት እንዴት አድርጋችሁ መክፈት እንደምትችሉ የአርሲኤል ለጊዜው ኢትዮጵያ ውስጥ ሪስትሪክት ተደርጓል። ነገር ግን በቪፒኤን ከፍታችሁ መስራት ትችላላችሁ። ነገር ግን በቴሌጋ ዶታዮ ገንዘብ ለመስራት የምትፈልጉ ከሆነ ቻናላችሁ ቢያንስ 1000 የቴሌግራም ሰብስክራይበር ሊኖራችሁ ይገባል። እናም ደግሞ ቻናላችሁ አክቲቭ መሆን አለበት ቢያንስ ላለፉት 3 ወራት ማለት ነው። ያለበለዚያ ሞዴሬት አይሆንላችሁም። ሪሞዴሬት እያለባችሁ ብዙ ጊዜ ይቆይባችኋል። ለዚህም እንግዲህ ቻናላችሁን አክቲቭ አድርጋችሁ 1000 ሰብስክራይበር ካለፈ በኋላ አፕላይ ብታደርጉ አሪፍ ነው። እነኚህ መስፈርቶችን አሟልታችሁ እንግዲህ እስካሁን ድረስ በአርሲኤል እና በቴሌጋ ላይ ገንዘብ እየሰራችሁ ካልሆነ አሁኑኑ ጀምራችሁ ገንዘብ መስራት አለባችሁ። ሲቀጥል ደግሞ አርሲኤል ላይ እንግዲህ ኤሊጂብል ለመሆን ወይም ደግሞ ገንዘብ ለመስራት ቻናል ብቻ ነው የሚቀበለው፣ ግሩፕ አይቀበልም። ቻናላችሁ ከ5000 የቴሌግራም ሰብስክራይበር በላይ መሆን አለበት። 5000ንም ይጨምራል። ይህ እንግዲህ ከሆነ በኋላ አፕላይ ታደርጋላችሁ። ቬሪፊኬሽን ይጠይቃል። ቬሪፊኬሽኑን ካለፋችሁ በኋላ ገንዘባችሁን እንግዲህ ሜክ ማድረግ ትችላላችሁ። አርሲኤል ላይ ከቴሌጋ ለየት የሚለው ነገር ምንድነው? በክሊክ ነው የሚከፍለው። አዱ ከመጣ በኋላ አውቶማቲካሊ ፖስት ታደርጉታላችሁ። አክሰፕት ኤንድ ሪጀክት የሚል ይመጣላችኋል። አክሰፕት ከነካችሁ በኋላ ቻናላችሁ ላይ ፖስት ይሆናል። ከዛም እንግዲህ ያንን አድ በነኩት ቁጥር ገንዘቡ ወደ አካውንታችሁ ይገባላችኋል ማለት ነው። በቴሌጋ ዶታዮ ላይ ደግሞ አድ በምሰሩበት ሰዓት ላይ ማስታወቂያ ከመጣ በኋላ ፖስት
ፖስት አድርጋችሁ የአንድ ቀን ከሆነ አንድ ቀኑ እንደሞላ ገንዘባችሁ ወደ አካውንታችሁ ይገባላችኋል። ማንም ሰው ክሊክ አደረገው አላደረገው እናንተ ላይ የሚፈጥረው ምንም አይነት ተጽዕኖ የለም። ሁለቱንም የሚያለያየው እንግዲህ ይህ ነው። በደንብ አድርጋችሁ በሁለቱ ላይ ከሰራችሁ በወር የተጣራ 200 እና 300 ዶላር በላይ መስራት ትችላላችሁ። አንዳንድ ቪዲዮዎች ያለው ቲክቶክ ላይም ዩቲዩብ ላይም በጣም የተጋነነ አድርገው የሚሰሩ ነገር ግን ዋጋ በጣም ካወጣችሁ ይህን ያህል ገንዘብ አታገኙበትም። ምክንያቱም ለምሳሌ እኔ አድቨርታይዘር ሆኜ ፖስት ለማድረግ ከፈለኩ የተለያዩ አማራጮች አሉ። ቻናላችሁን አያዋለሁ። በመቀጠል ደግሞ ቻናላችሁ አክቲቭ ነው ወይ ምን ያህል አቬሬጅ ቪው አለው የሚለውን አይቼ ነው ሰሌክት ማድረገው። ዋጋውና የቻናላችሁ ያለበት አናላይቲክ የማይመጣጠን ከሆነ እናንተ ሰሌክት አላደርጋችሁም። ስለዚህ ማድረግ ያለባችሁ ምንድነው የተመጣጠነ ዋጋ መስጠት አለባችሁ። ሲቀጥል ደግሞ በአርሲኤልም ሆነ በቴሌጋ ላይ የሰራነውን ገንዘብ እንዴት አድርገን ነው ማውጣት የምንችለው የሚለው ጥያቄ የአብዛኞቻችሁ ነው። ይህም እንግዲህ በጣም ቀላል የሆነ ጥያቄ ነው። ምክንያቱም እንግዲህ ይህን ያህል የተካበደ ነገር የለውም። በቲአርሲ 20 ኔትወርክ ወይም ደግሞ በቢኢፒ 20 ኔትወርክ በባይናንስም ሊሆን ይችላል፣ በተለያዩ ኤክስቼንጆች ዊዝድሮ ማድረግ ትችላላችሁ። ዊዝድሮ በምታደርጉበት ሰዓት ላይ እንግዲህ ማየት ያለባችሁ ከ100 ዶላር በላይ የምታወጡ ከሆነ 2% ብቻ ነው የሚቆርጥባችሁ። ነገር ግን ከዛ በታች ከሆነ 6 ዩኤስዲቲ ዊዝድሮ ከምታደርጉት ላይ የሚቀነስ ይሆናል። ይህን እንግዲህ በደንብ አድርጋችሁ አስባችሁበት ዊዝድሮ ብታደርጉ ጥሩ ነው። እንግዲህ በዚህ ዙሪያ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። በደንብ አድርጌ የምመልስላችሁ ይሆናል። ሶስተኛውና የመጨረሻው በቴሌግራም ቻናላችሁ ገንዘብ የምትሰሩበት መንገድ የተለያዩ ፕሮሞሽኖችን ፖስት በማድረግ ነው። ይህንንም እንግዲህ ግልጽ ለማድረግ እናንተ የሆነ ቻናል ኖራችሁ አላድግ ወይም ደግሞ ቶሎ እንዲያድግላችሁ ከፈለጋችሁ ትልቅ ቻናል ያለውን ሰው ዲኤም ታደርጉትና እሱም እንግዲህ ፓኬጅ ይልክላችኋል። ለአንድ ቀን ይህን ያህል ብር አስከፍላለሁ ምናምን የሚል ማለት ነው። ከዛም እንግዲህ ፖስት በሚያደርግላችሁ ሰዓት ገንዘብ ትከፍሉታላችሁ። ይህም እንግዲህ ሌላኛው ገንዘብ የምትሰሩበት መንገድ ነው በቴሌግራም ላይ። በአጠቃላይ እንግዲህ ብዙ ክሬተሮች ቴሌግራም ቻት ከማድረግ አልፎ የቢዝነስ ሴንተር አድርገውታል። ስለዚህ እናንተም እንግዲህ ጊዜው ሳይረፍድባችሁ ተቀላቅላችሁ ገንዘብ መስራት ትችላላችሁ። በዚህ ዙሪያ ላይም ሆነ ሌሎች ጥያቄዎችም ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ እንዲሰራላችሁ የምፈልጉትን ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። እስካሁን ድረስ ቪዲዮ ላይክ ሳታደርጉ ቻናሉንም ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ በማድረግ ቀጣይ የሚለቀቁ ጠቃሚ መረጃዎችን መከታተል ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።